ሽመና እንግዳ ጥሩ አይሁን የባበሽጌ ወረዳ የትምህርት ጽሕፈት ቤት ኃላፊ በኩይትኩም 17 ዘበር በጽሕፈት ቤት ዘንዳ ታሰውዩ ታክያንዩ ዘንጋ በዘመህኑ የተፈጠመው እና ንቅ ሚና የረከውበም ንቅ ውጤትም የቸነው ዘበሩ ተባተነ ደረጃ ተማሪ ሆኖ ትምህርት ቤት ይቸነው ማያብሮቱ ዝም ያምሮት ተተማሪ ዴንጃ አበሩ ሰህኖ በወረዳታን ለቀላይ የየጽሕፈት ቤት ቡርዳነ የወረዳንዳ ቡራራ ባሪ እንመኑ ተጓጓጂንታ የጫዋጅቦ ዝም በጫዋጂጊ ተትኛ እንጂንታ ብንም በቀበሌ ደረጃ ውይይት ያምርቧማ ይጫዋጅቦ ማመንንታ ተማሪ ሄኖ ትምህርት ቤት ይግቦ ማመኒ እንግዲህ በኩይትኩም 17 ዘበር ታቀል የተማሪ 85% ታ ወደ ትምህርት ቤት ይቸንከማው ይሄረ እንግዲህ በወረዳዊ ተረበረ የተወሰነ ችግር ባነ ወደንተ አኦሚንታ በቾቺዮ ሜና ዝዴንጃ ዘኛ ይቸነው ሀማያ ማነበው ስለዚህ የመጀመሪያው ቁልፉ የዘንጋ ተማሪ ዘኛ ይቸንከማ ትምህርት ቤት ይቸንከማ ያምሮት ዝም ከማህበረሰቡ አጠቃላይ ትምለከት ነው ሰበቾቹ ወሄ ሜና ይቸነው ሀማያ ማነበው ታውጤም በክረምት ወይም ደግሞ በረፍት ጊዜ ነው ትምህርት ቤት ወይ ተማሪ ቲቸነው የቸገረው ሀማ ተማሪ ሳረ ነው ትምህርት ቤት ይቸነው ሀማ ያስካክሎት ሜና ወንበር ጠግኖት ሜና ክፍል ወይ ያጽሎት ሜና ያርሱ የረበረ ቁሳውስ ያማሉት ያስተምሩ ይጠቅሙ የረበሩ ዘንጋ ያሳክሎት ሜና ወቾቺ ታውጤም ትምህርት ቤቱ ምቹ ያምሮት የግቢ ነው ይሽርከማ ያጽሎት ሜና የቾቹቦ ስለዚህ ዝባ ማንንጂ ተማሪ ወደ ትምህርት ቤት የቸነው መማር ማስተማር ወይም ተመስከረም ቆነሲንታ ያስተምርቦ ስለዚህ በቤት ደረጃ ቁልፍ በጽሕፈት ቤት እንዳይቾቺ እንግዲህ ተክልልን ተፌደራል ቀነሰንታ የመደርያዊ ተማሪ ቅስ የደንጃ በትምህርት ቤት ሸረት ይበሩ ሀማው ያማኒ ዝም በወረዳዊ መንግስት በማህበረሰቡ በትምህርት ቤቱ ባነኑ በደንያም በተለያየ እንቸ ቢረሁ ወይንቸ ምገባ ኦነሽቦ እንግዲህ በዞን ደረጃ በአርበት ትምህርት ቤት ባለፈው አመት በአርበት ትምህርት ቤት ምገባ የተማሪ ሸረት ቆርሸ ማቦንለንታ ይና ግን የማህበረሰብን ወይ በትምህርት ቤት በውስጥ ባምን እንጎድመህ ነው አስባባሪታ 8 ትምህርት ቤት እና ተበፈር ተማሪ ተመገቢት ሸረት በትምህርት ቤት ይበሩሃማ ያማነበው በዝም እንግዲህ ታትሺ በረን ተማሪ ሸረት ይበሩሃማ ሀረም ታት ሚሊዮን ብር በፈር በኩይትኩም 17 ዘበር ወጪ ያማነበው በዝም ንቃት ተማሪ መጀመሪያ ተበረ ቁጥር በትምህርት ቤት ነው ዘሸረት በኦነሽቦ ትምህርት ቤት መጀመሪያ ተረበሩ ተማሪ ቁጥር የደበረው ተማሪ ንቃር ሳረ ነው በሸረት ወይከረ ይተረከቡ እና መጨረሻ ስን አትም ተማሪ ተትምህርት ቤት ተወሩ እንንጊ ይቸነው ባና በተማሪ ደረጃ ንቃር ያረመዶዩ እንግዲህ የወረዳም ወይ የፊት አመራር ዩሪዮ የወረዳ እንደ ማራባሪ መደራቦይንታ በተረጋጋሚ ትምህርት ገቡንታ ማአራር ሰህማ ምሩሄ ዘንጋ ያለህማ ተይታተሩም እንቸባሩ በማ በመማር ማስተማር ደንያነ ምቹሪታ ተፍጠሩት አንፃር መጻፉ እንግዲህ ባለፈ በኩይትኩም 16 ዘበር ቀነስነንታ የአጠቃላይ ማህበረሰብ ወይም ደግሞ የተማሪ አባዱ ተኑ አስባባሪንታ እንጎድም አጋር ያሩ አካላት አስባባሪንታ መጻፍ ያሳተሙት ያምቻቾት ሜናዎችና እና በኩይትኩም 16 ዘበር ተ7 ሚሊዮን ብር በፈራጣነም ባለፈው ያመት ደግሞ በኩይትኩም 17 ዘበር 6 ሚሊዮን 500 ሺህ ብር አጭንታ ወደ 31800 መጻፍ ይጠጉ መጻፍ በየትምህርት ቤት ያሰራጭበው ዝወር ደግሞ ተማሪ መጻፍ የነከበንታ አጀመም ቲትመርም ቂጥያን ከረ መጻፍ ነበርንታ የነንን ተማሪ ቂጥያን ከረና በትምህርት ደግሞ ቁልፉ የዘንጋ ቲዮሪ ወይም ደግሞ ተማሪ በውጤታማ ሀረም ይተረከበ መጻፍ በጣም መሰረታዊ ዘንጋ ስለዚህ በመጣፍ እንግዲህ ማህበረሰብ እንደንቀር አስተዋጽኦ ያመነው እንግዲህ ማህበረሰብ ያናጎሰን በትምህርት ተቋም ውጤታማ ይከርም ይችላል ስለዚህ ማህበረሰብ ደግሞ ከፍተኛ ተመንግስት ጎን ከረንታና ዴንጃ ነው ወይ ውጤታችን ነውማ ንቃር ገዥ ያሜልና እዚ ደግሞ የቀጣይም በጠበኔ ማመት አቱ የቁልፍ ዘንጋ ተማሪ ያታተኖ መጻፍ ይሰራ ነው አሃ በኩይትኩም 16 ዘበርም በኩይትኩም 17 ዘበር አት መጻፍ የ5 ተማሪ የነበረው
ወደ አትመጻፍ የ3 አትመጻፍ የ4 የአምሮት ሜናው የቾቺ አሃ ዘድረ ደሞ ንቾትነ አትመጻፍ ያታት ተማሪ በየትምህርት አይነተታ ይሰራን ከማ የአምሮት ሜናው ቾቺና ዘደም ተ7 ሚሊዮን ብር በፈር እንስበስብነቲ የምራ 6.5 ሚሊዮን ብር ወይስበሰብነ ዘደም ተ7 ሚሊዮን ብር በፈር ይስበስብቲ ዝደሞ ንቃር መደሪው ያሩ መጻፍ ያዘው ቴትመሮ ቂጥ ያንከረ ሀሪ ንቃር መደራነ በጥፈት ቤት መንዳው በሶስተኛ ደረጃ ቁልፍ ዘንጋዩሪ ትምህርት ለትውልድ ይውሪ ሜናው ዝም አሩ ባለሀብት የትምህርት ቤት ውስጥ አቅም መንግስት ማህበረሰቡ ያስተባበሩታነ ይቾቺ ሜናው በዝማአዊ ቾቺ አንደኛ የተማሪ ውጤት የዩሮት ሜናው ሁለተኛ ደግሞ ትምህርት ቤት ነው ትምህርት ቤት ወይ አጠቃላይ ነው ትምህርት ቤት ደረጃ ያሻሽሎት ሜናው ቾቺና ስለዚህ በዝም አመት ዝም ቾቺ ይምራ ተ24 ሚሊዮን ብር በፈር ስወሰውኝታነ ብዘ ትምህርት ቤት ግንባታ ገነባነ ብዘ ትምህርት ቤት ጥገና ማንኝ እንጎድም በደኔ እንግዲህ ያስተምሮት ያስፈልጉ ቤተ ሙከራ ይውሪ አር ተማሪ ያነቦ ቤተ መጣፍ ይውሪ አነረ ተማሪ ያስተምሪ ትምህርት በመርጃ መሳሪያ ወይም ደግሞ ቲቺንግ ኤድ ይውሪ አነረው የኑህ ነው የኮምፒውተር እንጎድም ነው የጽህፈት መሳሪያ አጠቃላይ በትምህርት ደረጃ ያስፈልጉ አራና ሄሮይ ሆኖ ያማለበውና በዘንድረም ደረጃ እንግዲህ አዳዲስ ግንባታ የግንባና ነረው የጠቅላይ ሚኒስቴር ኢኒሼቲቭ ያረም ነረ ተህውጤ ባነው ወደ 16 ክፍል ይጠጉ አርግ ነባንም ወደ 45 ክፍል ደግሞ ጥገና ያመነበው ዝደሞ ይፍቴ በባሁን ወይ በማህበረሰብም በትንፊቱ በደኒ ባነነው አእምም በስወሰው 24 ሚሊዮን ብር በላይ ዘድር ባለፍነው ያመት በፊቱ 17 ዘበር የስወሰው በወሩ ስለዚህ በዝብር ዛታቾች በወሩ ሁለት ከማይረሽና እንደወረዳ እንደማሩ የባለ ሀብት እንዳገጀ ያርስ ወበሩ ስለዚህ ባለ ሀብት ደግሞ ያግዛሩ እንግዲህ ነው ተያጂ ቲና ንቃር ይፈዙ ንቃር የትምህርት ቤት ንቃር ይቾቶ ትምህርት ቤት ነው እንግዲህ በጥገናም በአሳድሶትም አዳዲስ ክፍል በገንቦትም ንእሜና ይቾቶ እንግዲህ ነረው ስለዚህ ይናም ደግሞ የወርዳንዳ ተወላጅ ይሄረም የፍቴ በወበት በየወርዳንዳ ተማሩ የመድረሰ ነው ውጤንገንም ዳር ያነው ሰመረው በዝ ደረጃ ይሄ ወረዳ ቀሪያሪ አንጨኛ ወረምና አሁን እንጠቀምና መንግስት የማህበረሰብም የትምህርት ቤት የደንያ አመህ ነው ያነነው ቢረሁ ባፈርም ቾቶንታ እንጎድም ቢረሁ ዘንገሃሪ በዚህ ከንቃር እገጃ ያስፈልግ ስለዚህ ኢንቨስተር ባለሀብት የህርኩሰብ ንቃር እገጃ ያስፈልግና በዚህ ቾች ባሩና ዘድረም ከፍተኛ በሩ ከ30 ሚሊዮን ብር በላይ ንስበስብነት ባነንታው በትምህርት ለትውልድ ንቅናቄ ያቋጂው ተውጤ ንቃር መደራያነን እንግዲህ የጉራግኛ ትምህርቱ እንግዲህ በዞን ደረጃ በምክር ቤት ጸደቀም ቢናም የምራ ብንን ትምህርት ቤት ሚነቴ ባነንታ ቀነንታ በ30 ትምህርት ቤት ቅድማ አንደኛ ይውሪዮዌ ባተነ ክፍልም በሁይተነ ክፍል በሁይት ትምህርት ቤት በሙከራ ወነሽምባ ዘድረግን ብንሜ ባነው እንደ 40 አተነ ደረጃ ትምህርት ቤት ይውሪዮ ነረው በሙራመህ ነው የጉራግኛ ትምህርት ወርሽቴ በሁይተነ ክፍል ሙሉ የጉራግኛ ትምህርት ዋስምር ያመሪ ሜናው ያነ በሶስተኛ ክፍል ደግሞ በሁይት ትምህርት ቤት በሙከራ ደረጃ ያስተምሩ ያነ ስለዚህ የዝ ደግሞ መጣፉ በዞንም በወረዳም ይናም ባጣኔ ማህበረሰብ እንዳስባበነን ባጣኔ ብርም ንቃር መጻፍ አሳተም ይፍቴ በባሁን መጻፍ እንግዲህ በዘ መጻፍ በዝደን ከ4000 በበረን መጻፍ አሳተምንታ የጉራግኛ ተቅድማ አንደኛ አነሰ ሁይተኛ ክፍል ዳራ ነው መጻፍ እንቻርበው ቀሪ ደግሞ ያርሱ መጻፍ ነው በተለይ የሁለተኛ ክፍልም የሶስተኛ ክፍል አንገባ መጻፍ ወይ ስለዚህ መምራን ወይ አስተምሮማ እንግዲህ ቶቂት ዩኒቨርሲቲ በጋራ በህሮት ስልጠና ያውበው ቢናም ደረጃ የወርዳም እንዳቡራራ ባሪ በረበረው በመደር ወይ ስልጠና ያስተማሪ ወይ ያውበው ዘድረምኩት ትሬንድ ተከተለንታ መምራን ወይ ያስተምሩ ያም ጅጓሬ የረብሩ ሆማ ስልጠና ያውት በየጊዜ ታፈኑ ድጋፍ ያምሮት የተከታተሉት ሜናቾቺቴ ባኖ እንደ 40 ትምህርት ቤት የጉራግኛ ትምህርት ናስቀጥልናማው ተውጤ ልቾት ነው እንግዲህ የተማሪ ውጤታማ ይፈሩ ሜናቾቺ በምራ ደረጃ እንግዲህ ተመደበኛ ወይም ደግሞ በመደበኛ ትምህርት ነው ውጤ የቲቶሪያል ትምህርት ወይም ደግሞ ያግዢው ትምህርት ወይም ደግሞ ገጀ በመደበኛ ክፍለ ጊዜ ያንገባ ነው ተጨማሪ ደግሞ ትምህርት ያስተምሩዮ እንግዲህ በምራ ደረጃ ወደ 23000 ክፍለ ጊዜ ናሰምነት ይባነ ማቀነንታ ወደ 22500 ክፍለ ጊዜ ያሰመን ነው በዝም ብቻ ተሄርም ቅዳሜ ከረ በተለይ
ተመጋቢት ቀነሰንታ ሙሉ ቅዳሜ ከረ መደበኛ ክፍለ ጊዜ 6 ከረ ተወጠጅ ማዳሪ ትመሮ ቀጣን ሰንበትን እንንጊ ትመሮማ ያሞንበውና ንቃር ሜኔቶቺ ንቃር ውጤት የሚያረከውበው በሁይቱም 16 ዘበር ተረበሩ ጅጓረ ገመገመንታ በሁይቱም 17 ዘበር ዛህኖ አሳከነንታነ የቹት ነበውና ታሰማይ ተጫዋነን ተውያይ ተሰምራን ተጫዋጂን ተሱፐርቫይዘር ቢሮ እንዳታነው አጠቃላይ ምሁራን ወይ ደግሞ የማኔጅመንት ዩሪዮ ተነው ውይይት አመነንታነ ዝዝሜና የቾችበውና ንቃር ውጤት የረከብነው ሲቀጥል የሁለተኛ ደረጃ ያስተምሩ አስተማሪ በሙሉ አንደኛ ደረጃ ወንዱ ማስተምሩ ሆማ ታትምርት ቤት አሽጋሸግነንታነ ያስተምሩ ሆማ ያመነነው በዝም ንቃር ውጤት የረከብው ወበሩ ተዝም 500,000 ብር የትምህርት ቤት አም እንጎድም አንተ ተቀምንታነ ውጤታማ ያነነው ተካላይ በወርዳንዳ በቾቾ ውጤት የመጀመሪያው በቾቾ ሜና የመጀመሪያው የተማሪ እንዳ የለፎት ምጣኔ ንቃር ከፈ ባረፍቴ በዝርዝር ሆኖ ሜና ብዛህ ነው ውጤታማ ያነነው በዝም የሶስት ወይ ክፍል ደረጃ ተናግኒ በ6 በ8 በ12 ንቃር ለውጥ የነበረው በ6ኛ ክፍል 50% እንተ በፍራችን ነው ለፎት የነበረው በሁይቱም 14 ዘበር 32.2% ባነ ዘድርግ 66% ተማሪ አለፈው በ8ኛ ክፍል በሁይቱም 17 ዘበር እንግዲህ ወደ 54% ተማሪ አለፈው በሁይቱም 16 ዘበር የረበው 13.65 ባነ በአለፍና ያመት ግን 54% ተማሪ ወደ ቀጣይ ክፍል ያልፈውማ የሄረው በ12ኛ ክፍልም በሁይቱም 16 ዘበር የረበረ 1.76% ተማሪ በጣም ውስን ተማሪ ባና ያለፈው በሁይቱም 17 ዘበር ግን 6.8% ተማሪ ወደ ዩኒቨርሲቲ ገወሆማው ተበፈር ደግሞ ተፈተኑ 17% ተማሪ ሪሚዲያል ዩሪ ትምህርት ይትመሩሆማ የገቡበ ሁኔታ ያነውና በአጠቃላይ በቾቾ ሜና የመጀመሪያ ታርጌቲንግ ወይ ተማሪ የዩኒቨርሲቲ ገው ተማሪ በ8ኛም በ6ም ውጤታማ ሀሮም ያልፈውማው በዝም በሶስቱም የክፍል ደረጃ ነው ውጤት የተመዘገበ አመት ባነ በሁይቱም 18 ዘበርም ዛህኖ ይበልጥ አሳደግነንታ ተቋመታ ንሜናን ቾት ነው በሄማ ቁልፍ ወቾ ነው ዘድረ 6 ኢኒሺቲቭ አነሮ ሆኖ ማቀጣጠንንታ ወይ ሜናን ቾት ነው ዘበር ይخرخማው አሸኩር ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ስማኝ ልጄ ሌት ፀሐይ ነው